ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ እንጀራ ነው። ማሻላ ተባረከላ። ጤፍን የሚያስንቅ እንጀራ ማለት ነው። በጣም ነው የሚያምረው። በጣም ነው ደግሞ በልታችሁት የሚስማማችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የወሎ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንግዲህ ዛሬ ይዤላችሁ የመጣሁትን የነጭ ዱቄት የሁለተኛውን ማለት ነው። ሁለተኛውን እንግዲህ በሀገራችን ውሃ ቅዳ ጤፍ ይባላል፣ ቀይና ነጭ ማለት ነው። እና ይህን የመሰለ እንጀራ እንግዲህ ከመጀመሪያው ጀምሬ እነግራቸዋለሁ ማለት ነው። እናንተ ሞክሩት ሀቂቀትን ማለት ነው። ያኔ እህሉን ሁለተኛም ለምን እናቃጥለዋለን ማለት ነው። እኔ በነገራችን ላይ የተወሰነ ጊዜ ወራት ያህል ነው እንጂ የማምሰው አላምስም። ዱቄቱ ምን አደርጋለሁ መሰላችሁ? ከአንደኛው ዱቄት ኬክ የምንሰራው ማለት ነው። ከሱ ያኔ እንትናችሁ ማለት ነው፣ እንደ ቤታችሁ ያን እንደምትበሉት ያህል ማለት ነው። ከዛ እሱን በጠብጠዋለሁ ማታ ማለት ነው። በጥብጬው እንትን አልኩትና ጠላጅ ያስገባሁት ማለት ነው። አለቅጥም ደግሞ ያኔ ምሳ ተሰራ በጠበቅኩት። ከዛ ማታ ስተኛ ግን ፍሪጅ ያስገባሁት ማለት ነው። ፍሪጅ አስገብቼ ጠዋት ጥልል አርጌ አብሽም አርጌበት ነበር። ጥልል አርጌ አፈስሼ በጠበቅኩትና ከዛ ጠዋት ቢያንስ 8 ሰዓት አካባቢ ላይ ማለት ነው፣ በኢማራት 8 ሰዓት አካባቢ ላይ አቦካሁት ማለት ነው። እሽት አርጌ አቦካሁት፣ አቀጠንኩ፣ አስቀመጥኩ። ኩፋለ ሊጋግር ስል እንዳጋጣሚ ነው ይሄን እንኳን እንጂ ያኔ ልፈላሰምበት አይደለም። ከዛ ሱቅ እንሄድ ተባባልን ማለት ነው። ለጓደኛ እቃ ለመግዛት ስልክ ምናምን ለመግዛት ከዛ እንሄድ ስንባባል በቃ ይሄማ ከሆነ ፍሪጅ ላስገባ ይሆን መጭጭብኛል ብዬ ፍሪጅ አስገባሁት። ማታም ተመሸነ የመጣ ነው፣ ሳይመቻችል ሊቀራ አሳደርኩት። ጠዋት ቅምጥል አድርጌ አጠለልኩኝና እንደገና መልሼ አቀጠንኩት ማለት ነው። ትንሽዬ ዱቄት ግን ጨመርኩበት። አንደኛ እኔ ጨጓራዬን ያመኛልና አለቅጥ ምናልባት ቦካ ሊሆን ይችላል ፍሪጅን ቢገባ ብዬ አረኩበት ማለት ነው። ከዛ ብድግቴ ላይ ትንሽዬ ፓኒላ በኪንግ ፓውደር አረኩበት አንድ ማንኪያና ከዛ እሽት አድርጌ መልሼ አቅጥኜ እንትን አልኩት ማለት ነው። ምሳ እስከማስተካከል ድረስ እሱ ብድግ አለልኝ ማለት ነው። ከዛ ረፋቱ ግጥም ሲል እስኪ ይሆናል አይሆንም፣ እንደውም ላይ በላይ የራሱ እያወራሁ ነበር ማለት ነው። መጀመሪያ ልሞክረው እያልኩኝ ከዛ ስሞክረው ማሻላ ተባረካላ በጣም ነው የሚያምረው ማለት ነው። አንደኛ አበሹ ያፋፋዋል፣ ያኔ የማወፈር ባህሪ ያለው ማለት ነው። ይነፋል። ጨው ትታረጉበት፣ አብሽ ትታረጉበት፣ ማሻላ ተባረካላ ነው። አንደኛ ሙቀት ስለሆነ ካሜራ ብዙም አያስፈልገውም ማለት ነው። እና እንደዛ አድርጌ ዛሬ የጋገርኩት እንጀራ ማሻአላህ ተባረከለ። ወላሂ ምሳ ራሱ ስንበላው በጣም እንዴት እንደሚያምር አድሮ ነው የሚያምረው። ሌላው ቀርቶ ማለት ነው ትኩሶማ መቼም ማሻአላህ ነው። እና እንደዚህ እንዲያረጋችሁ እኔ በጥቅሉ አላምሰው ማለት ነው። እንደዛ አድርጌ ሽታ አድርጌ አወካሁት። እርሾ አረጋለሁ። ከዛ እርሾን ብጥብጥ አድርጌ በዛ በእርሾ እሽት እያረኩኝ አቦካለሁ፣ አቀጥናለሁ። በቃ እንደዛ ነው ማድረግ ማለት ነው። እናላችኋለሁ። በነገራችን ላይ እኔ እንደዚህ መካከል ላይ ውፍር ሲል እንጀራ ደስ ይለኛል። ወላሂ ላዚ በጣም ነው ደስ የሚለኝ እንደዚህ መካከሉ ላይ ሲሆን። እምቢ ብሎ ደግሞ እጄ ያወፍራል ማለት ነው። እቺ ደግሞ መጨረሻ ናት። አያችሁት? ቡትቡት ብላለች። መጨረሻ ነው። በአንድ እጅ ስልኬ በአንድ እጅ በራዱን ይዤ ማለት ነው። እኔ በበራድ ነው የምጋግረው እና ቡትቡት ብላለች። እዚህ ላይ ውፍር ብላለች። እንግዲህ በዚህ መልኩ ምስር ወጥ ሰርቼ ነበረ። በዚህ መልኩ ላይ እንደዚህ አድርጌ ሰርቼ፣ ይሄ ደግሞ ምንድነው ጥቋቁሩ እንድትድሩ ቃሪያ ጣል አድርጌበት ነው፣ ልክ እንደ ሀገራችን ማለት ነው። ቃሪያ ጣል አረኩበት። ጣዕም አለው ቃሪያው ራሱ ማለት ነው። እና ማሻአላ ተባረከላ። እንግዲህ ያው እንደምታዩት እንደዛ አድርገን በልተናል ምሳችንን። እናንተም ብሉልኝ ማለት ነው። እንግዲህ አስተያየታችሁን በኮሜንት አሳውቁኝ ውዶቼ ማሮቼ። እንግዲህ ሙያ ያላት ወላ የላትም እንዲሁ ዝም ብላ ነው የምትንጣጣው እንዲያትሉ
አስተያየታችሁን በኮሜንት አሳውቁኝ ማለት ነው። እና እላችኋለሁ ሀባይብ በጣም ነው እንጀራው በጣም እንጃ ያመስኩት ዱቄትና ያላመስኩት ዱቄት ራሱ ይለያያል። እንትን የማለት የመክበድ ባህሪ ያለው ሲታመስ ራሱ ማለት ነው። እና ይሄ ቅልል ያለ ነው። ማሻላ ተባረከላ። ይኸው እንደዛ አድርገን በላን እላችኋለሁ። ቢ እያልኳት ነው። ቢ በቃ ቢ እንጂ እኔ እንትን ልበል አንቺ ቢ እያልኩ እንትን እያለኝ ነበር ማለት ነው። አታስጨንቅኝ እንጂ እያለች ነበረ ማለት ነው። ግድ ነው እንደ እያለችኝ